ለንጉሳችሁ እናንተ ትጾማላችሁ፣ ትጸልያላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች ሁላችሁ እንደምን ከርማችኋል? ዛሬ አንድ ጥያቄ ጠይቂያችሁ እንጀምራለን። ለንጉሳችሁ እናንተ ትጾማላችሁ፣ ትጸልያላችሁ? ይህንን ጥያቄ መነሻ በማድረግ ይህንን ሳምንት ስንጀምር ዘወረደ ብለን ጀምረን ነበረ። ምን እንደሚመስል እሱን እንነጋገራለን ማለት ነው። የቃሉን ትርጉም ስንመለከት ዘወረደ የሚለውን ከላይ የወረደ የመጣ የሚለውን ቀጥታ ፍቹን እናገኛለን ማለት ነው። ወረደ ወረደ ነው። ዘ የሚለው የሚለውን አገባቢ ይዝልናል። ዘ ወረደ የሚለው የወረደ ማለት ነው። ከየት ወረደ? ከሰማይ። ለምን? የሰው ልጆችን ለማዳን። ወዴት ወረደ? ወደ ምድር። ስለዚህ ከሰማይ የወረደ የሰው ልጆችን ለማዳን ከቅድስት ድንግል ማርያም ማኅፀን ውስጥ ወርዶ ተወልዶ እኛን ያዳነበትን ያንን ምክንያት በማድረግ ቅዱስ ያሬድ የመጀመሪያውን የዐቢይ ጾም ሳምንት ዘወረደ ብሎታል ማለት ነው። እንግዲህ ይህንን ቪዲዮ ስለቃው ለቅድስት ዋዜማ ላይ ሆነን ነው እና ከዚህ በኋላ የቀሩትን ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ እያለን እያንዳንዱን ሳምንታት እንመለከታለን። ሁሉንም ሳምንታት ማለት ነው። ስለዚህ የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ መባሉን ሳይሆን ዛሬ ልነግራችሁ የመጣሁት ምን የምንወስደው ቁም ነገር አለ ዘወረደ ስለተባለ ብቻ። እንደገና ደግሞ የመጀመሪያው ሳምንት ዘወረደ አይደለም የሚባለው፣ ዘወረደ ብቻ አይደለም የሚባለው፣ ጾመ ሕርቃልም ይባላል። ይህ ማለት ጌታችን የጾመው 40 ቀን ብቻ ነው። ስለዚህ ከቅድስት ጀምሮ ነው 40 ቀን እንድንጾም የታዘዘልን። ይሄ የመጀመሪያው ሳምንት ግን ጾመ ሕርቃል በመባል ይታወቃል ማለት ነው። ስለዚህ ምን ቁም ነገሮችን እናገኛለን የሚለውን እንድንመለከት ነው። እስከ መጨረሻው አብራችሁን ቆዩ። ዘወረደ እንዳልኳችሁ እንግዲህ ከላይ የወረደ ማለት ነው። ስለዚህ ከቅድስት ድንግል ማርያም መወለዱን ምክንያት በማድረግ የተወለደበትን ምክንያት ደግሞ ተመልክተን እሱን አብነት እናደርጋለን ማለት ነው። የመጀመሪያው እኛን ለማዳን ሌላ ሊያድነን የሚችል ሌላ አካል ስለሌለ ማለት ነው። ነቢያት ጾሙ፣ ጸለዩ። ካህናት ከዛ ፊት የነበሩት ጾሙ፣ ጸለዩ። በሙሉ ለሰው ልጅ ድህነትን ሊያመጡ አልቻሉም። ነገር ግን ክርስቶስ ራሱ አምላካችን ቃል በገባው መሰረት በ5 ቀን ተኩል መጥቶ ተወልዶ አዳነን ማለት ነው። ምን ማለት ነው? ይሄ ቃሉን የሚፈጽም አምላክ እንደሆነ ተመልክተንበታል ማለት ነው። የወረደው አምላክ ሌላ ነገር አላከም። ከነቢያት አንዱ አይደለም፣ ከሐዋርያት አንዱን አስነስቶ አይደለም ያዳነን። እራሱ መጥቶ ለሰው ልጅ ቤዛ የሆነ እንደሆነ ዘወረደ በሚለው እንመለከታለን ማለት ነው። በዐቢይ ጾም ደግሞ ዘወረደ መውረዱን ደግሞ የምንዘክረው ደግሞ የቅዱስ ያሬድ ጾመ ድጓ ላይ እንደምናየው የጾመ ድጓው ላይ ዘወረደ እምላይሉ አይሁድ ሰቀሉ ወሚመየ ይመሩ እግዚአ ኩሉ ዘያሃዩ፣ ዓለምን የሚያድነውን ያንን ባለማወቅ ሰቀሉት። ይሄ ማለት አይሁድ ክርስቶስን እንዴት እንደሰቀሉት በዚህ በዐቢይ ጾም ደግሞ እንዘክራለን ማለት ነው። የወረደው ከላይ የወረደውን ዘወረደ እምላይሉ አይሁድ ሰቀሉ፣ አይሁድ ሰቀሉት። ማንን? ከላይ የወረደውን። በምን ምክንያት? ባለማወቃቸው ምክንያት። ይሄ እንግዲህ የእኛን ነገሮች በመነጽርነት እንድንመለከት የሚጋብዘን ቃል ነው። እነሱ ስንቴን የሰቀሉት፣ እኛ ስንቴ እየሰቀልነው ነው? መምህር ብርሃኑ አድማስን ባለፈው የሰጠው ትምህርት ላይ እያዳመጥን አይሁድ አንዴ የሰቀሉት፣ እኛ ግን ስንቴ ነው የምንሰቅለው? ቀን በቀን ይኸው እየሰቀል ነው አይደል እያለ ሲያስተምር እያደመጥን ነበርና ክርስቶስን እኛ ስንቴ ነው እየሰቀልን ያለ ነው ማለት? በቀን ውስጥ ስንቴ እንሰቅለዋለን? በዓመት ውስጥ በየሳምንቱ ምን አይነት በደል እናደርስበታለን? ስለዚህ ባለማወቅ የሚደረግ አለ፣ ባለማወቅ ደግሞ እነሱ አምላክ መሆኑን ቢያውቁ ኖሮ ላይሰቅሉት ይችሉ ነበር። ነገር ግን ባለማወቃቸው ምክንያት ከላይ የወረደውን የዘላለምን አምላክ ሰቀሉት ማለት ነው። ስለዚህ በማወቅ የምናደርጋቸውን ነገሮች ባለማወቅም የምናደርጋቸውን ነገሮች ኮንሺየስሊ አስበን ንቁ ሆነን እንድናደርጋቸው የሚጋብዘን እንድንነቃ የሚያደርገን ሳምንት ነው። ሁለተኛው ደግሞ ዐቢይ ጉዳይ ደግሞ ጾመ ሕርቃል እንደሚባል ተነጋግረናል። መጀመሪያ ላይ የጠየኳችሁ ጥያቄ አለ። እናንተ ለንጉሳችሁ ትጾማላችሁ ወይ?
ኪሪዮስ የሚባል የፋርስ ባቢሎን ንጉስ ነበረና በ614 ዓመተ ምህረት ኢየሩሳሌምን ወሮ ህዝቡን አግዞ ወደ ፋርስ ባቢሎን ይዟቸው ይሄዳል እና ወደ 60 ሺህ የሚጠጉ እስራኤላውያንን ይዟቸው ይሄዳል። በዚህ ጊዜ ታዲያ በየዋሻው በየጉድባው ተደብቀው የነበሩ እስራኤላውያን ነበሩ እና ከ14 ዓመት በኋላ ነው እነሱን መጥተው በእስራኤል ነግሶ የነበረ ንጉስ ሕርቃል የሚባል ንጉስ በነበረበት ሰዓት መጥተው ኪሪዮስ የሚባል ንጉስ ነበረ መጣ፣ ከፋርስ ባቢሎን ወረረን፣ ህዝቦቻችንን ይዞ ሄደ። ይልቁንም ከዚህ በላይ ደግሞ ንግስት እሌኒ በኢየሩሳሌም አሰርታ የነበረውን ቤተ መቅደስ ለዛ የነበረውን መስቀል አግኝታ ለዛ ለመስቀሉ መቅደስ ሰርታ የነበረውን መስቀሉን ይዞ ዲያቆናቱን ተሸክመው ይዘው እንዲሄዱ አደረገ። ስለዚህ እባክህ ማርከህ አስመልስልን ብለው ንጉስ ሕርቃልን ይለምኑታል ማለት ነው። እሱ ደግሞ ሐዋርያት በሥርዓት መጽሐፋቸው ላይ ሰው የገደለ ሰው እድሜ ልኩን ይጹም የሚል ህግ ሰርተዋል፣ እንዴት ይሻላል ይሄ ነገር ይላቸዋል ማለት ነው። እነሱም ደግሞ ያንተን እድሜ ልክ ለክተን እኛ ተከፋፍለን እንጾምልሃለን አሉት። እሰየው እንዲህ ካላችሁማ ብሎ ሰራዊቱን ጭኖ ፋርስ ባቢሎን ወርዶ ንጉስ ኪሪዮስን አሸንፎ ድል አድርጎ መስቀሉንም ፈልጎ መስቀሉን ያኔ ምን አድርጎ ነበረ? ሌላ ሰው ሊነካው ሲል የማይቻል ሆነ። ስለዚህ ዲያቆናቱን ተሸክመው እንዲቀብሩት አደረገ። የቀበሩትንም ዲያቆናት ገሏቸው ነበር እና ያንን ትመለከት የነበረች አንድ ልጅ ነበረች። እሷ ለንጉስ ሕርቃል ነግራው ተቆፍሮ ወጥቶ በዲያቆናት በራሱ በልብሰ ክህነቱ ሁላ በልብሰ ንግስናው ሸፍኖ በካህናት ወደ ንጉስ ሕርቃል ወደ ኢየሩሳሌም ወስደውት ነበርና ህዝቡ እድሜውን ቆጥረው ሲከፋፈሉት ለእያንዳንዱ አንድ ሳምንት ደረሳቸው ማለት ነው። ስለዚህ አንድ ሳምንት ጨምረን የምንጾምበት ምክንያት እኛ ያቺ የንጉስ ሕርቃልን ከጾም ጋር ደምረን እንድንጾም አባቶቻችን በፍትሐ ነገሥት ህግ ስላስቀመጡልን ያንን ጨምረን እንጾማለን ማለት ነው። ስለዚህ ንጉስ ሕርቃል ለእስራኤላውያን ቀናይ ስለነበረ ሀገሩን ለማስከበር ይልቁንም ደግሞ መስቀሉን ወደ ሀገሩ ለማምጣት ቀናይ ነበረ፣ ተነሳሽ ነበረ። ስለዚህ ያ ንጉስ ሊጾምለት የሚገባ ንጉስ ነበረ ማለት ነው። እናንተ ደግሞ ምላሻችሁን እንግዲህ ኮሜንት ላይ እስኪ ያስቀምጡልኝ። ትጾማላችሁ ወይስ አትጾሙም? እንግዲህ በእኛ ክፋት ምክንያት የኛ ሪፍሌክሽን ስለሆነ መሪዎቻችን እንጾምላቸዋለን ወይስ አንጾምላቸውም? ህዝቡ ያኔ የነበረው ደግ ስለነበረ ደግ ንጉስ ስለነበራቸው ንጉሱ ለደግ ህዝብ ራሱን ለመሰዋት ለመግደል ፈቃደኛ ነበረ እና ማርኮ መስቀሉን ይዞ ህዝቡን ነፃ አውጥቶ ወደ ኢየሩሳሌም ተመልሶ ነበርና ለኛም ደግሞ እንደዚህ የሚያደርጉልን ነገስታት እግዚአብሔር አምላክ በቸርነቱ ያምጣልን። ዘወረደ ላይ ልንማራቸው የሚገቡ ቁም ነገሮች እነዚህን ይመስላሉ። አንድ ሳምንትም ጨምረን የምንጾምበት ምክንያት ይሄ ነው። ሳምንት በቅድስት እንገናኛለን። ደግሞ እስከዛ ድረስ ደግሞ ሀሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልኝ።